አለብን ብለን አላስርም ስላልኩኝ ያው ለእስር ተዳርጌያለሁኝ። መጨረሻ ላይ ያው እነ ዘመነ ካሴን እንዳስር ወደ መራዊ ተልኬ ራሱ አላስርም ተብዬ ያው ከኃላፊነት ራሱ የተባረርኩበትና ከኃላፊነት የወረድኩበት ጊዜ ነበረ። ወንድም ማለት መጨረሻ ላይ ያው ምክንያት ፈልገው ለ9 ወር ታሰረኝ። ከጎንደር ማረሚያ ቤት ወጥቼ እንደወጣሁ ነው እንግዲህ በአማራ ክልል ቢሮ ውስጥ ገብቼ እንዳገለግል የተመደብኩት ነበር። እኔ ግን ከማይረባ ፍርፋሪ ከማይረባ መንግስት ፍርፋሪ ለህዝቤ ታማኝ ሁኜ በሞት ይሻለኛል ብዬ ሁሉን ነገር ትቼ ከእስር ቤት እንኳን ወጥቼ እናቴን በሰላም ሳላወራ እረፍቴን ሳልጠቀም ነው በ13ኛው ቀን ነው ወደ ፋኖ የተቀላቀልኩት። እንግዲህ ለፋኖ መቀላቀል ምክንያት ሊሆነኝ የቻለው እንደኔ አንደኛ ህዝባችን እንደ ድሮ አይደለም። አሁን በፊት የነበረው እና አሁን ያለው ሁኔታ እንዳይደለም። አሁን ያለው ስርዓት ሙሉ በሙሉ የአማራ ህዝብን ሙሉ በሙሉ ሊያጠፋን ከቃፍ የተነሳ ስርዓት ነው። የሚገርም ነገር 2013 ዓ.ም ጥር አካባቢ ላይ ያስታውሳለሁ። 2013 ዓ.ም ጥር ላይ ከፈረንሳይ ሀገር በመጡ ሰዎች ቡራዩ የሚባል ታውቀዋለህ? ከዝዋይ ዝቅ ብለህ እዛ አካባቢ ላይ ትልቁ የሆነ ኦሮሚያ ኃይለኛ ስልጠና እያሰለጠነ ነው። ያ ስልጠና ምንድን ነው? ለቀጣይ ተብሎ እንግዲህ በዛ ጊዜ ኦሮማራ ተብሎ የአማራ ኤሊቶችና የኦሮሞ ኤሊቶች በጋራ አብረው በሚወርቁበት ሰዓት፣ አብረው በሚጨፍሩበት ሰዓት እነሱ ግን የወደፊት ላይ ትልቅ ስራ እየሰሩ ነበር ያሉት። ቀጣይ ምን ማድረግ አለብን? ቀጣይ ትግራይን ካጠፋን ቀጣይ ማጥፋት ያለብን ደግሞ አማራን ነው። አማራን ለማጥፋት ምን ማድረግ አለብን ብለው ቀድሞ ሂሳብ እየሰሩ ነበር። የሚገርም ነገር የዛ ጊዜ ከፍተኛ ቁጥር እያሰለጠኑ ነበር። የሚሰለጥኑትም ስልጠና ምንድን ነው? ለሁለት ነገሮች ነው። አንደኛ ቀጣይ የአማራ ህዝብ በዚህ ከቀጠለ የአማራ ህዝብ ካሁን በኋላ ነቅቷል፣ እየተደራጀ ይሄዳል። የአማራን ህዝብ ማጥፋት የምንችልበት ጠንካራ ኃይል መገንባት አለብን። በምን አይነት መልኩ እንገባበት? ጠንካራ የሆነ ከዚህ ከአገር ውስጥ የተሻለ አሰልጣኝ ከውጭ ሀገር በማስመጣት በቡራዩ አሁን ባልኩ ቦታ ሲያሰለጥኑ ነበረ። የሚያሰለጥኑትም አንደኛ የአማራን ባለሀብት መጨረሻ ላይ መግደል ማፈን የሚችል የአማራን ፖለቲከኛ ነኝ የነቃውን ፖለቲከኛ መግደል ማፈን የሚችል አዲስ አበባ ላይ በተለይ አዲስ አበባና ከተማ ላይ ያሉ ባለሀብቶችን እና የተለያዩ ምሁራኖችን እያፈነ እየገደለ በእስር ቤት የሚያጉር መጨረሻ ላይም የሚረሽን ኃይል አደራጅተዋል። አሁን ድረስ ያ ኃይል ተደራጅቶ ይበልጥ ጠንክሮ በመጠባበቅ ላይ ይገኛል። ኮሬ ነገኛ የሚባለው እሱ ነው ማለት ነው። ይሄን ግን እንዳጋጣሚ ሙሉ የአማራ ባለሀብትም ሆነ የአማራ ምሁራን ነኝ የሚል እንዲሁም እራሱ የብልጽግና የአማራ ሁዳሙ ብልጽግና መጨረሻ ላይ በእነዚህ ሰዎች ግድያ እንደሚፈጸምበት ከአሁኑ እንዲያውቁ እንድረዳ ፈልጋለሁ ወንድም አለ። እሺ ጆሲ በጣም ነው ማመሰግነው። መቶ አለቃ እንደው እንዴት እንደገባህ ነግረኸኛል። በተቋሞች ውስጥ የነበረው ግፍ አንተም በወቅቱ ስንገናኝ እንደውም በጣም አዝነህ በማሰልጠን እንዳትችል እንደተደረግክ ነበር የነገርከኝ። በአማራ ህዝብ ላይ የደረሰውንም ጉዳት በጣም በከፍተኛ ደረጃ እንዳሳሰበ አዝነህ በጣም ከልብ ነበር ይሄን ነገር ስታነሳልኝ የነበረው አስታውሳለሁኝና እንግዲህ ከዛ በኋላ አሁን ባለፉት 3 ዓመታት በጣም በርካታ ለውጦች መጥተዋል። ጆሲ ምንድነው እስኪ በአማራ ፋኖ ንቅናቄ መስረታ በኋላ በተለይ በአማራ እንደ አጠቃላይ የፋኖ እንቅስቃሴ በአማራ ክልል ከተጀመረ በኋላ በአማራ ህዝብ ላይ ጦርነት ከታወጀ በኋላ የነበረውን እንቅስቃሴ ተከትሎ እንደው አማራ የፈጠረው ኃይል እንዴት ይገለጻል? ምን ማድረግ ተቻለ ባለፉት 3 ዓመታት የሚለውንስ እንዴት ትገልጸዋለህ? አመሰግናለሁ። እንግዲህ ሁላችንም መቼም ወታደሮች ነን። በወታደር ቤት ረጅም ዓመት አገልግለናል። የሚገርም ነገር ወታደር ስትሆን ደግሞ ወታደር ቤት ያለውን አደረጃጀትና አሁን ያለውን አደረጃጀት ስናነጻጽር ሰማይና ምድር ነው። የአማራ ህዝብ እንደ ህዝብ በዚህ 3 ዓመት ውስጥ ተደራጅቷል ብዬ ብናገር ስህተት አይደለም፣ እውነት ነው። እንግዲህ የምታስቡ በዚህ በ3 ዓመት ከ3 ዓመት በፊት የነበረውን የፋኖ አደረጃጀት ስናየው ጎጃም ላይ የተወሰነ ኃይል ነበረ፣ ወሎ ላይ የተወሰነ ኃይል ነበረ፣ ሸዋም ላይ ጎንደርም እንደዚሁ የተወሰነ ኃይሎች ነበሩ። እነዛ ኃይሎች ግን ባደረጉት ንቅናቄ በህዝቡ ላይ በሰሩ ስራና ህዝቡም መንግስት እያደረገ ያለውን ሴራ በህዝባችን ላይ የሚያደርገውን የማሳደድ እንዲሁም የዘር ጭፍጨፋ የሚያደርገውን የዘር ጭፍጨፋ ህዝባችን በመረዳት
ሙሉ በሙሉ ህዝቡ ወጣቱ በተለይ ወጣቱ ወደ ህዝባችን ተቀላቅሏል። በነገራችን ላይ ወጣቱ ብቻ አይደለም የተቀላቀለው ህዝባችን በተለይ የገጠሩ ማህበረሰቡ ህዝባችን ሙሉ በሙሉ በኢኮኖሚው በሀብቱ በጉልበቱ በመረጃ ጭምር ከኛ ጋር ሆኖ እያገለገለ ያለ ህዝብ ነው። በዚህ 3 ዓመት ሙሉ በሙሉ ለምሳሌ የገጠር ቀበሌዎችም ሙሉ በሙሉ በፋኖ ነው የሚተዳደሩት። ይሄ በዚህ በ3 ዓመት ውስጥ ትግሉ የወለደው ትሩፋት ነው አንዱ ራሱ ማለት ነው። ከተማው ላይ ብትሄድ ቢያንስ አንድ እጅ የእሱ ደጋፊ ሊሆኑ ይችላሉ። አንድ እጅ። አብዛኛው ግን 90% በላይ ያለው የከተማው ህዝብ የኛ ደጋፊ ነው። ይህን ንቅናቄ ወይም ይህን የህዝብ ማዕበል ወደኛ ማድረግ የቻልነው ህዝቡ ራሱ በህዝቡ ላይ የሚደርስበት ሴራ ህዝቡ ተረዳ ነው። ህዝቡ አውቆታል። አሁን ፕሮፓጋንዳ ምንም አይነት ህዝባችን አሁን ሊሰማ አይችልም። ምክንያቱም ህዝብ ቀድሞ ነቅቷል። እንደውም አንዳንድ ጊዜ የምናገረው ምንድነው ከኛ በላይ እንደውም እኛ ከምንጓጋው በላይ ህዝባችን ቀድሞ ርቋል። የሚጠቅም ማን ነው? የሚጎዳው ማን ነው? ለአማራ ህዝብ በአሁኑ ሰዓት ለአማራ ህዝብ ቀርቶ ለኢትዮጵያ ህዝብ የሚያስፈልገው ማን ነው የሚለውን ህዝባችን ቀድሞ መርጦ ጨርሷል። ስለዚህ በዚህ 3 ዓመት ውስጥ የአማራ ፋኖ ብሔራዊ ንቅናቄ ትልቅ ደረጃ ደርሶ ይኸውና በግርም ነገር በሻምበል ምናምንም በአደረጃጀታችን በሻለቃ ነበር። አሁን ግን አደረጃጀታችን አዘምነን በዚህ 3 ዓመት ውስጥ በጣም በፍጥነት ያደገ ወታደራዊ አደረጃጀት ማለት የዚህ የፋኖ አደረጃጀት ነው። በየትኛውም የሽምቅ ትግል እንግዲህ ታሪክ የምታነብ ኦነግ ብትለው ወይም ደግሞ ያለፈው ስርዓትም ብትለው 67 ዓመት ጀምሮ ለ37 ዓመት በኋላ ለ40 ዓመት በኋላ ለ60 ዓመት ብለዋል ጫካ ውስጥ ቆይተው አሁን እንደ ፋኖ በ3 ዓመት ውስጥ የትግል ማዕበል ያቀጣጠለ ማንኛውም ድርጅት የለም። ይሄ ደግሞ በዚህ 3 ዓመት የተወለደ ትልቅ የሆነ ንቅናቄ ነው እና በዛ አጋጣሚ ህዝባችን የሚገርም ይህን ሁሉ ግን ያደረግነው ህዝባችን ነው። እኔ ከምንም በላይ ላመሰግን የምፈልገው ህዝባችን ላደረገው የትግል ንቅናቄ የትግል አስተዋጽኦ ዋናውን ድርሻ ትልቁን ድርሻ መውሰድ ያለበት ህዝባችን እንደሆነ እረዳለሁ፣ አምናለሁ። ይህን ይመስላል እንደማለት ጆሲ። አሁን እንግዲህ እንደነገርከኝ በእውነት በጣም ትልቅ ኃይልን የተፈጠረው ባለፉት 3 ዓመታት በዚህ ደረጃ በሽምቅ ትግል ውስጥ ይህንን አይነት ኃይል ለመፍጠር የሚቻልበትን ሁኔታ አላነበብኩም፣ አልሰማውም። እኔም እንደው አንድ ብይቅህ ነገር ምንድን ነው ብዙ ጊዜ የአማራን ትግል ሰዎች ለሌሎች አካላት እንትን ሲሉ በሚዲያ በተለይ አገዛዙ አማራውንና ትግሉን ለማጠልሸት ሲሞክር ጽንፈኞች፣ የመንደር ሚሊሻዎች፣ ያልተማሩ ኃይሎች እንደተሰበሰቡበት ብቃት የሌላቸው ምንም ነገር የማያውቁ አይነት አድርጎ ለማሳነስ የማይሰራው ነገር አልነበረም። በየዕለቱ ያለውን የአደረጃጀት ጥንካሬ በየዕለቱ የምንመለከተውን ወታደራዊ ድል ስንመለከት ደግሞ ምን አይነት ኃይል መሬት ላይ እንዳለ፣ ምን አይነት ስልጠና እየተሰጠ እንዳለ፣ ምን አይነት አቅም እንደተፈጠረ በግልጽ እንድናይ ደግሞ የሚያስችል ነው። በአጠቃላይ በዚህ በአማራ ትግል ውስጥ ባለፉት 3 ዓመታት ምን አይነት ሰዎች አሉ ይህንን አመራር እንዲሰጡ ወደዚህ ደረጃ እንደዚህ አይነት ወታደራዊ እድገትና አቅም ለመፍጠር የሚያስችል አቅምን እንድንፈጥር ያስቻለን እንደው ምን አይነት ኃይል ቢሰባሰብ ነው በዚህ በፋኖ እንቅስቃሴ ውስጥ የሚለውን እንደው ልትነግረን የምትችለው ነገር ካለ ማለት ነው። አመሰግናለሁ። እንደምታውቀው አንድ ኃይል ሲደራጅ ላይ እንግዲህ ከድረስ ስፎም እስከ አደረጃጀት ሲሰራ አመራር የራሱን የሆነ ሚና አለው። አመራር ሳይኖር አደረጃጀት ሊሰራ አይችልም። ከአመራር ጀርባ አሁን ደግሞ እኛ የምናደርገው ትግል የትጥቅ ትግል ነው። በትጥቅ ትግል ላይ 2 ነገሮች አብረው ነው የሚሄዱት። እሱ ምንድን ነው? ፖለቲካውና ወታደራዊ ኃይሉ ተያያዥነት አላቸው። ምክንያቱም ወታደሩ ያለ ፖለቲካው ባዶ ነው፣ ፖለቲካውም ያለ ወታደሩ ባዶ ነው። ምክንያቱም እኛ ወደ ትግል ወደ ጫካ ስንገባ ዋናው ወደ ጫካ እንድንገባ ያደረገን የሀገር መከላከያ ሰራዊት አለ። ጫካ እንዲገባ ያደረገኝ እንትን ነው፣ ይሄ ስርዓቱ ነው። ስርዓቱን ደግሞ ስርዓቱ ምንድን ነው የወለደው? ፖለቲካው ነው። ፖለቲካውን ስርዓቱን የወለደው። ስለዚህ ፖለቲካውን ጠልተን ነው እኛ ወደ ጫካ የገባ ነው። አማራ ህዝብ ላይ የተንሻፈፈው ፖለቲካ ስለመጣ ነው። የአማራን ህዝብ የሚያሳድድ የአማራን ህዝብ ብቻ በዘር መርጦ የሚጨፈጭፍ ፖለቲካ ስለመጣ ያንን ፖለቲካ ተጠይፈን ነው እኛ ጫካ የገባ ነው። ጫካ ስንገባ ግን አፈሙዝ ብቻ አይደለም ይዘን የገባ ነው። አቅም ያላቸው የተማሩ ኢንጂነሮች፣ ፕሮፌሰሮች፣ ዶክተሮች ትልቅ አቅም ያላቸው አይደለም
ይህንን ትግል ቀጣይ አገሪቱን መምራት የሚያስችል ቁመና ያላቸው አሁን አገሪቱን እመራለሁ ከሚለው ጨፍጫፊ ስርዓት ከዛ የበለጠ አቅም ያላቸው ሰዎች በፋኖ ትግል ያሉ አይደለም። ኢትዮጵያን እንደ አፍሪካን መምራት የሚችሉ አቅም ያላቸው ሰዎች አሉ። እንደ አህጉር መምራት የሚችሉ ሰዎች አሉ። ይህ እውነት ነው፣ በመሬት ላይ ያሉ ስለሆነ ማለት ነው። እንደውም አሁን ፋኖ ላይ የሚገርም ነገር በርካታ ምሁራን ተሰብስቧል። እንደሚቷል በዚህ 3 ዓመት በተለይ በዚህ ዓመት በርካታ ምሁራኖች፣ በርካታ ዶክተሮች፣ በርካታ ፕሮፌሰሮች ወደኛ ወደ ድርጅታችን መጥተው ገና ማደረጃጀት አላደረግንምና በርካታ ምሁራን ተሰብስበው ነው ያሉት። ይህ ለእኛ ትልቅ እምርታ ፈጥሮልናል። ሌላው ወታደራዊ አመራሮች የሚገርም ነገር ሻለቆች አሉ፣ ኮሎኔሎች አሉ፣ ጄኔራሎች አሉ። የምናውቀው ስለሆነ የኛ ወታደሮች በተለያየ የጦር ትምህርት ቤት ተምረው አቅም የገነቡ አቅም ያላቸው አቅም ባላቸው ወታደራዊ ልምድ ባላቸው የወታደራዊ ጥበብን በቀሰሙ አመራሮች እየተሰጠ ያለ ትምህርት ነው። እንግዲህ እኛ ያንዳንዱ ወታደር የአመራር ትምህርት ይማራል። ጦሩ እንዴት አድርጎ መምራት እንዳለበት፣ እንዴት ማዋጋት እንዳለበት፣ እንዴት መምራት እንዳለበት፣ እንዴት ማስተዳደር እንዳለበት እያንዳንዱ ትምህርት ሰጥተዋል። ሳይማር መምራት አይችልም። አብዛኛው ደግሞ በትግል ላይ ያሳለፈ ነው። ወታደሩ ተስፋ ሲከፍል የነበረ አብዛኞቻቸው ወታደሮች ናቸው። የሚገርም ነገር ማለት ነው። የጦር መሪዎች፣ ሻለቃ መሪዎች፣ ሻምበል መሪዎች፣ 100 መሪዎች አሁን ብታያቸው አጠቃላይ ወታደር የነበሩ በሀገራቸው ላይ ትልቅ አሻራ ያላቸው ናቸው። ስለዚህ ወታደር ብቻ ሳይሆን ዋናው ለዚህ ትግል የሚያስፈልገው ተነሳሽነት ነው። ሲቪሉም ቢሆን ለዚህ ትግል ላይ ትልቅ አስተዋጽኦ አበርክቶ ትጥቁን አንግቦ በቃኝ መረረኝ ጭቆና መረረ ብሎ ተቀላቅሎ በልብ እየተዋጋ ያለው የአማራ ህዝብ ነው። ለዚህ ህዝብ ግን ምሁራን አቀድም እንደነገርኩ የምሁራን ስብስብ ነው። በወታደር አቅም ልምድ ባላቸው የተሰበሰቡበት ማዕከል ነው። ስለዚህ ሁለቱ በጋራ ሆነው ቅንጅት ፈጥረው ይህን ትግል አንድ እርምጃ ወደፊት እንዲሄድ አድርገውታል። ሌላው ምንድን ነው? እንግዲህ ቅድም እንደነገርከኝ የተለያየ ስልጠና እንሰጣለን። ስልጠና ስትሰጥ ግን እንደነገርኩ የኮማንዶ ስልጠና ብቻ ለመሆን እንደ አፋባል እየሰጠን ያለ ነው። የእግረኛ ስልጠና እናሰለጥናለን፣ የኮማንዶ ስልጠና እናሰለጥናለን፣ የመካናይዝድ ስልጠና እናሰለጥናለን፣ የአመራር ስልጠና እናሰለጥናለን፣ የሕክምና ስልጠና እናሰለጥናለን፣ የፖለቲካ ስልጠና እናሰለጥናለን እና እያንዳንዱ ዲፓርትመንት በዲፓርትመንት ተከፋፍለው የተለያየ ስልጠና እያሰለጠን ወታደሩም ለኮማንዶ የሚገባው ወታደር በአካል ብቃቱ፣ በስልቱ፣ በተኩሱ፣ በመረጃ ትምህርቱ፣ በቶፖግራፊ፣ በተኩስ እያንዳንዱ ተለክቶና ተመዝኖ ነው ወታደር ሊሆን የሚችለው ወይም ኮማንዶ ሊሆን የሚችለው። ዝም ብሎ በዘፈቀደ ኮማንዶ ሊሆን አይችልም። እንደውም መንግስት ነኝ ከሚለው አካል እንግዲህ በመንግስት ስልጠና በመንግስት ተቋም ላይ እኛ ስልጠና ስንሰጥ ነበረ። አሁን በታች ጭራሽ ሊገናኝ አይችልም። አንደኛ የምታውቁልኝ የሚፈልገው ነገር እኛ በፋኖ የምናሰለጥነው ስልጠና ብዙ ቻለንጅ አለው።